ግጥምን በትረካ ከሌዊ አዲስ ዓለም እንኳን ለ130ኛው የአድዋ በዓል ድል በዓል በሰላም አደረሳችሁ። በዛሬው በግጥምና በትረካ ፕሮግራማችን ስለ አድዋ ሲዘከር ሲወደስ የሚውለውን እንኳን ለ130ኛ ክብረ በዓል በሰላም አደረሳችሁ እያለን አሁን አንድ መሰናዶ ይዘንላችሁ እንቀርባለን። የመጀመሪያው መሰናዷችን ግጥም ነው። እስቲ ብዙዎቻችን ከኪነ ጥበብና ከአድዋ ጋር የሚያያይዘውን ነገር ሜሮን ጌትነት አሁን ካየሁታችሁ መጽሐፍ ላይ ሌላ እውነት የለኝም የሚል መጽሐፍ ላይ እሷን የጻፈችውን ግጥም ጥቂት ልበላችሁ። አድዋ በስጋ ሲገለጽ ሰው አካል ነውና ነዋሪ ለአፈር ገላ በአመል የሚቆም ከምቾቱ ጉጉ በቁስ የሚጸና እንዴት ዋጋ ከፍሎ ቢያገኝ ስልጣኔ የአገር ሰው ምኞት ነበር ዝማኔ። አዝማኝ በበኩሉ አቅም እየለካ እያደካከመውና መርታት በሀብት እያሰሰ ወደ ቻለው መስፋት እስከ ጎለበተ ሀገር እያሰፋ እስከ ነጣ ቆዳው
ጉልበት እያበዛ እስከ ሰለጠነ ባሻው የሚገዛ ይመልሰው ነበር። እስከዚያች አንድ ቀን እስከዚያች ቁጥርለት እንደዚያ ነበረ የዚህ ዓለም እውነት። አመሰግናለሁ። አሁን ደግሞ አዲስ መሰናዶ ይዘንላችሁ እንቀርባለን። ገጣሚ ሌዊ አዲስ ዓለም አዲስ ግጥም ይቀርብልናል። ይሄ የግጥምና በትረካ የግጥም መሰናዶ ነው። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። ግጥምን በትረካ ይቀጥላል። የሻሙላ አድዋ። ሻሙላ በጀግና ማንነት ሲጀገን የጀግና ማንነት በአንድ ጎን ሲወገን ሻሙላ ለጀግና ይዋባል በመላ ጀግናም ይወደሳል ዘላለም ነውና በብርቱ ጎዳና አርበኛ ፊት ቆሞ የጀግናነት መሬት አድዋ ይኖራል ሁሌ ቀን ከሌት። ጎራ ይዘው መጡ ውጪ ሊያስወርሩን በአባቶቻችን ግን ይሄው ዛሬ ነፃ ወጥተን ዛሬ አሸንፈን ድልን ተጎናጽፈን ለሰው የሚሆን ግን ታሪክ አስቀምጠን ታሪክ በመሆን ነው እኛ የደረስነው። አድዋ ሁልጊዜ ኩራታችን ሁሌ ዘላለም ነው። እናመሰግናለን። ዘውድ ትረካ ከሌዊ አዲስ ዓለም። ሰላም ተመልካቾቻችን፣ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ እያለን ዛሬ ደግሞ አዳዲስ ነገሮችን ለእናንተ ለማቅረብ ተገደድን። ዛሬ እንግዲህ የምናቀርብላችሁ አዲስ መጽሐፍ ነው። ልዑል ራስ መኮንን በ2008 ዓመተ ምህረት የጻፉትን መጽሐፍ ለእናንተ እንሆ በማለት አዲስ ነገር ይዘንላችሁ ስንመጣ በታላቅ ደስታ ነው። ርዕሱ እንድታነቡት እየጋበዝኩኝ የአድዋ ጀግና ይሰኛል። ደራሲው ልዑል ራስ መኮንን ነው። 2008 ዓመተ ምህረት የተጻፈ። ዛሬ ለእናንተ ምዕራፍ 8ን የቆራጥነት ዓመት ከ1888 እስከ 1889 ዓመተ ምህረት ያለውን ትረካ እናቀርባለን። በዚህ ትረካችን ፕሮግራም ውስጥ አድማጮቻችን ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ይህንን ፕሮግራም ይመልከቱ። ምዕራፍ 8 የቆራጥነት ዓመታት ከ1888 እስከ 1889 አጼ ዮሐንስ አራተኛ የኢትዮጵያ ንጉሠ ነገሥት ዘኢትዮጵያ አጼ ምኒልክ ንጉሠ ሸዋ በሐረር የሰሩትን በሰሙ ጊዜ በጣም ተናደዱ። እያደረ እየባሰባቸው በሄደው ንዴት ተነሳስተው ሳይፈቀድላቸው ሐረርን በመያዛቸው አጼ ምኒልክን የጠሏቸው መሆኑን በግልጽ ተናገሩ። ከጣሊያን ንጉሥ ጋርም ራሳቸው አጼ ምኒልክ ስላደረጉት መጻጻፍ ወላጆች ወንጀላቸው ከዚህም የበለጠ ነገር አደረጉ። ሸዋን ከማህበራዊ ሰሜን ለመውጋት አስበው በቶሎ ጦር አስነሱና
ጎጃምን ወረሩ። የሆነው በወርሃ መስከረም በ1888 ዓመተ ምህረት ነው። አጼ ምኒልክ ወታደሮቻቸውን ሁሉ ወደ አዲስ አበባ ያመጡ ዘንድ ለጀነራሎቹ ሁሉ ትዕዛዝ አስተላለፈ። ከዚያም በኋላ ሮም ለሚገኘው የውጭ ጉዳይ ሚኒስትር ዘመዳቸው ልዑል ራስ መኮንን የጦር መሳሪያ ለመግዛት ተልከው ወደ ሮም የሚሄዱ መሆናቸው ጻፉለትም ጥቅምት 23 ቀን ነበር። በመጨረሻም ህዳር 20 ቀን ዝነኛውን አዋጃቸውን ለህዝቡ አሰሙ። የአገሬ ሰዎች በጎጃም የሆነውን ሰምታችኋል። ለአገሬ ለመሞት ተዘጋጅቻለሁ። እናንተም በበኩላችሁ በወሰኑ ላይ ተዋግቶ ጠላትን መግደል ወይም መሞት፣ ልጆቻቸውን፣ ሚስቶቻቸውንና ሀብታቸውን ለጣሊያን ለጥፋት ከማጋለጥ የሚሻል መሆኑን እወቁ። እዚህ ፈጥናችሁኑ። ይህንን አዋጅ በሰሙ ጊዜ የሸዋ ሰዎች ጋሻቸውን አነሱ። በአንድ ሳምንት ጊዜ ውስጥ 100,000 ጦረኞች የእንጦጦን ተራራን የአዲስ አበባን ሜዳ ሞሉት። በሰዎቹ ብዛት በመደነቅ የአጼ ምኒልክ ታሪክ ጸሐፊ የወታደሮቹንና የአለቆቻቸውን ዝርዝር መጽሐፍ ያስደስተው ነበር። ከደጃዝማች መኮንን ሲደርስ ሳያውቀው የነበረው ኩራት ተፈንቅሎ ስለወጣ እንዲህ አለ። የሐረር ገዢ ደጃዝማች መኮንን ወታደሮቻችንን ሰብስበው ወደ አዲስ አበባ መጡ። ሁሉም ሰው የወታደሮቻቸውን ብዛት፣ መሳሪያቸውን ብዛትና በወታደሮቻቸው በደንብ መያዝና መሰልጠን ተደነቀ። ጠላትን ፈራ። ይቀጥላል። አሁን ደግሞ ዘላችሁ የምንቀርበው የአዋሽ ጦርነቱ ጊዜ እና ቀጣይ ፕሮግራማችን ደግሞ የሚሆነው የአጼ ምኒልክ የተናገሩትን ድንቅ አባባል ነው። የእሳቸውን ድምፅ ቅጂ አግኝተነዋል። የአድዋ ጦርነት አዋጅ የአዋሽ ጦርነት አዋጅ ሟ አንበሳ ዘመነገደ ይሁዳ ዳግማዊ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። እግዚአብሔር በቸርነቱ እስካሁን ጠላትን አጥፍቶ አገር አስፋፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። ከእንግዲህም ያሳፍረኛል ብዬ አልጠራጠርም። አሁን አገር የሚያጠፋ የሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውንም መድከም አይቼ እስካሁን ዝም ብለው ደሞ እያከፈ እንደ ፍልፈል መሬት መቆፈር ጀመረ። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ከአሁን ቀደም
ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅ ለሚስት ለሃይማኖት ስትል በሐዘን እርዳኝ። ወዝርተ የቀረ ግን ኋላ ትጣላኛለህ። አልተውህም ማርያምን፣ ከዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይኩ ከተላግኝ ምኒልክ ሳልሳዊ። እናመሰግናለን። ክቡራን አድማጮቻችን በ1888 ዓመተ ምህረት የተቀረጸ ንጉሥ የአፄ ሚኒሊክ ድምፀ ቅጂ እናሰማችሁ። በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው አሁን እንግዲህ የመጨረሻው ሰዓታችን ደርሷል። ወደ ፕሮግራማችን ማገባደጃ እየደረሰን ስለሆነ አንድ ግጥም ይቀርብልናል። ወደ ግጥሙ ጋብዛችኋለሁ። አሁን እንግዲህ የምናቀርብላችሁ ግጥም ሎሬት
ጸጋዬ ገብረመድህን የጻፉትን ግጥም ነው። ርዕሱ አድዋ ይሰኛል። የኩሩ ደም ባንቺ ጽዋ ታድማ በዘመን በልዋ አጽምሽ በትንሣኤ ንፋስ ደምሽ በነጻነት ህዋስ ሲቀሰቅስ በትንሣኤዋ ተግ ሲል ሲንር ትንባኤዋ ብር ትር ሲል ጥሪዋ ድው እልም ሲል ጋሻዋ ሲያስተጋባ ከበሯ ሲያስገመግም ዳኘው መድፏ ያባ መቻል ያባ ዳኛው ያባ ነፍስ ያባ ቃኘው ያባ በለው ሲለው በለው ዋ አድዋ ያንቺን ጽዋ ያንቺን አይጣል ማስቻል ያለው አባ መቻል በዳኛው ልብ በአባ መላው በገበየው በአባ ጎራው በአባ ነፍስ በአባ ቃኘው በለው ዋ አድዋ መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮ የመጨረሻ መሰናዷችን የሚሆነው የቴዲ አፍሮን ሁላችንም የምናውቀው በጣም የምንወደው ሁልጊዜ አድዋ በመጣ ቁጥር የምናስታውሰውን ጥቁር ሰው እያለ እሱ ይደመድምልናል። ግጥምን በትረካ ይቀጥላል።
Fano Parasalula Sanja Corado Kata Asa Shekuru Masha No Kandamangasha Suddenly, I got it when you want to put some in it to do so. But I super outside the night, suddenly, I got it when you want to put some in it to do so. Now, young Tabamba, I'll be taking a day. So full, but that's a matter of it. But now, young Tabamba, I'll be taking a day. So full, but that's a matter of it. Smeto,